ስንቶቻችሁ ናችሁ ይሄ የምታዩት ስዕል ትክክለኛው ኪዳነ ምሕረት ተብሎ የሚጠራው ስዕል እንዳልሆነ የምታውቁት? አይታችሁ አደንግጡ። ስዕሉ በቆሙ የእመቤታችን የቅድስት ድንግል ማርያም ስዕል ቢሆንም ነገር ግን ኪዳነ ምሕረት ወይም ደግሞ እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ቃል ኪዳን የተቀበለችበትን ዕለት የሚያሳይ ትክክለኛው ስዕል እንዳልሆነና ይልቅ ይሄ ሌላ ስያሜ ያለው ስዕል እንደሆነ እንዲሁም ያ ስያሜ ምን እንደሆነ ትክክለኛውም ኪዳነ ምሕረት ተብሎ የሚጠራው ስዕል የትኛው እንደሆነ በዚህኛው ቪዲዮ በደንብ ከነማብራሪያው ከነማስረጃው እነግራችኋለሁ። አደራችሁን ይሄን ነገር ሰምታችሁ ማታውቁና እንደ አዲስ እየሰማችሁ ያላችሁ ሰዎች እስከመጨረሻ ካልሰማችሁ ልትሳሳቱ ስለምትችሉ በማስተዋል እስከመጨረሻ ስሙት። እንዲሁም ይሄ ቪዲዮ እናንተ ጋር ደረሰ ሌሎች ይሄን የማያውቁ ሰዎች ጋር ደርሶ በሚሊዮኖች እንዲታይና ብዙዎች እንዲማሩበት የተለመደችውን 3 ሰከንድ ሰጣችኋለሁ። ቤቱን ፎሎ ከማድረግ ተነስታችሁ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ አድርጋችሁ ተመለሱ። ከልብ አመሰግናለሁ። በመጀመሪያ በዚያው አጋጣሚ አያይዤ ለመለስላችሁ ብዙዎች ኪዳነ ምሕረት የሚለው ስያሜና እመቤታችን የሚለያዩ የሚመስላቸውና በዚህ ግር የሚሰኙ ሰዎች አሉ። በዚያው አጋጣሚ ሳጠራላችሁ ታዲያ ኪዳነ ምሕረት የእመቤታችን የቅድስት ድንግል ማርያም ሌላኛው ወይም ደግሞ ከብዙ ስሞች ውስጥ አንደኛው ስም ሲሆን ትርጉሙም የምሕረት ቃል ኪዳን ማለት ነው። ይህም ስያሜ የተሰጣት ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም በሰኔ ወር በጎልጎታ ስፍራ ሆና ወደ ጌታችን ወደ ልጇ ስትጸልይ ልጇም ከነሙሉ ክብሩ ከሰራዊቱ ጋር ከነቢያት ከሐዋርያት ጋር መጥቶ ከቅዱሳን መላእክቶች ጋር መጥቶ የምሕረት ቃል ኪዳን የገባላት የማለላት ልዩ ዕለት ስለሆነ ቤተክርስቲያን ይሄንን ልዩ ዕለት ታዲያ ከዕለታት አንዱን ዕለት ሰጥታ እንዲሁም ታቦት ቀርጻ ልዩ ቀን አድርጋ ታከብሯለች። ስለዚህ ይሄንን ካልኳችሁ በዚሁ አያይዤ ስጠይቃችሁ ታዲያ ኪዳነ ምሕረት እመቤታችን ቃል ኪዳን የተቀበለችበት ዕለት ከሆነ ከዛ ሐሳብ ጋር ይሄንን ስዕል ስታገናኙ እስኪ የቱ ጋር ነው ቃል ኪዳን መቀበሏን ይሄ ስዕል የሚያሳየው ብላችሁ ብትጠይቁ በቂ መልስ አታገኙም እዚህ ስዕል ላይ። ምክንያቱም ስዕሉ የተሳለው ለዚህ ዓላማ ስላልሆነ አንድ የማስረጃ ሊሆን ይችላል። በዋናነት ግን ይህ የኪዳነ ምሕረት ስዕል ያልሆነበት ምክንያት ስዕሉ በመጀመሪያ ሲሳል የተሰጠው ስያሜ የዘይቱና ማርያም የሚል ስያሜ ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም ዘይቱና ማርያም በምትባል ቤተክርስቲያን ህንፃ ላይ በጉልላቱ ላይ ማለት ነው በተደጋጋሚ ስትገለጽ ነበረ የሆነ ጊዜ ላይ ማለት ነው። ስክሪኑ ላይ መለከት ነው ያለው ስዕል። አሁን እሱ ስዕል በ20ኛው መቶ ክፍለ ዘመን ግብጽ ሀገር ዘይቱን የምትባል አካባቢ እመቤታችን ተገልጻ ነበር። የዘይቱና እመቤት ብለው ነው በዘይቱን ቤተክርስቲያን እንደተገለጸ ተብሎ ነው ያ ስዕል በግብጾች የተሳለ። ከዛ ወደ ሀገራችን ሲገባ አባቶች በየዋህነት ሊሆን ይችላል ኪዳነ ምሕረት የሚል ስም ሰጥተውት ለዘመናት ይህ ስዕል የቅድስት ኪዳነ ምሕረት ስዕል ተብሎ ሲሸጥና ገበያ ላይ ሲውል አይተናል። ነገር ግን ከዚህ በኋላ ማወቅ ያለባቸው ነገር ይህ የዘይቱና ማርያም ስዕል እንጂ የኪዳነ ምሕረት ተብሎ የሚጠራው ትክክለኛው ስዕል አይደለም። ሁለተኛ ደግሞ የምንመለከተው ስዕል አብ ወልድ መንፈስ ቅዱስ እመቤታችን እንዲህ ብላ መንፈስ ቅዱስ በርግብ አምሳል ወልድና አብ ደግሞ በግራና በቀኝ ሆነው በእነዚህ መልኩ ተደርጎ የተሰራው አለ። ከ20ኛው መቶ ክፍለ ዘመን ገደማ ማለት እንችላለን። የዚህ ስዕል ስያሜው ራሱ ስዕል